ሰላም እንዴት ናችሁ? ዛሬ የወላይታ ዲቻ ከ20 ዓመት በታች ነው እንዲሁም የኢትዮጵያ ብሔራዊ ቡድን ተጫዋች ከኤፌሶን ክዳኔ ጋር ያለነው። ኤፋ የወላይታ ዲቻ ከ20 ዓመት በታች ቡድን እንግዲህ በዘንድሮ የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ጥሩ እንቅስቃሴ አድርጓል፣ እስከ ፍጻሜ መድረስ ችሏል እና አጠቃላይ ውድድር ዓመቱ እንዴት ነበር? ያው ስለሁሉም ነገር እግዚአብሔር ይመስገን። ውድድሩ እንዳያችሁት አሪፍ ነበር። ያው ለኛ አልተባለም፣ እግዚአብሔር ያለው መቼስ ያው ለፍተናል። ከኢትዮጵያ ብሔራዊ ቡድን ጋር በሞሮኮ ላይ ጥሩ እንቅስቃሴ አድርጋችኋል እና የሞሮኮ ቆይታ እንዴት ነበር? ባጠቃላይ የሞሮኮ ቆይታ ያው እንዳያችሁት አሪፍ ነው። የተሻለ ውጤት ነው ያመጣነው እና መጀመሪያ ሀሳባችን እዚህ ሴካፋ አዲስ አበባ ያለ ለአፍሪካ ዋንጫ ለማለት አላማችን፣ እዛም ሄደን ሞሮኮ ሄደን እቅዳችን ወደ ዓለም ዋንጫ ማለት ነው። ያው የልፋታችን ውጤት አላገኘንም ብዬ ነው የማስበው። እኛ የሞሮኮ ሜዳ በስክሪን ነው ያየነው፣ እናንተ ደግሞ በተግባር ነበር ያያችሁትና ከኢትዮጵያ ጋር ስነጻጸር የሜዳ ሁኔታ እንዴት ነው? ሜዳው ያው በአይን እንደምናየው አይደለም። እዛ ሄደን በጣም ሜዳው ይከብዳል፣ አየሩም ትንሽ ከብዶናል። ያ ነው ችግር ነው። ጥሩ ተንቀሳቅሳችኋል፣ ከልብ እናመሰግናለን። አሁን ደግሞ የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ተጠርታችኋልና ቅዳሜ ትሄዳላችሁ። ለዛ ዝግጅት እንዴት ነው? ዝግጅቱ ያው ከዛ ከዓመት በታች ከወላይታ ዲቻ ከመጣሁ በኋላ እንደመጣሁ 1-3 ቀን አርፌ ወደ ስራ ነው የገባሁት። ያው በትርፍ ሰዓቴ በግል ሞት እሰራለሁ ከዚህም ጋር ጂሞችን ምናምን ይስሩ ይገኛል። ከልብ እናመሰግናለን። ኤፋ ስላገኘው ደስ ብሎኛል። መልካም ጊዜ።